ከፍ ብሎ የተፈጠረው ሳጥናኤል ዝቅ ብሎ ቢያይ ፍጥረታት ሲርመሰመሱ ኃላፊ መጋቢ ፈጣሪ አዛዥ ናዛዥ ባለቤት የሌለው መስሎት ከፍ ብሎ ቢያይ የሌለው መስሎት ከፍ ብሎ ቢያይ በአርያም ሲያጣ አነ ፈጠርኩክሙ ብሎ በፎከረበት በተናገረበት በሸለለበት ቅጽበት ነበረ። በሥላሴ ሕሊና በሥላሴ ልቦና ቅዱስ ሚካኤል የተነሳው ቅዱስ ሚካኤል የተሾመው ክደቱ አንኮታክቶ ክደቱ ከሥላሴ ለይቶ ክደቱ ወደ እንጦርጦስ አውርዶ ዲያብሎስ ሲወድቅ ለዲያብሎስ ቦታ ሊቃንም ሊቀ መላእክት ሆኖ የመላእክት ሁሉ አለቃ በመላእክት ሀገር ላይ አለቃ በመላእክት ሀገር ላይ በመላእክት ከተማ ላይ ሊቀ መላእክት ሆኖ የተነሳው ቅዱስ ሚካኤል ነው። ዛሬ አይደለም፣ ገና ከሰማይ ነው ትንሣኤው የጀመረው መነሳቱ የጀመረው። ወደ ምድር ወርዶ ደግሞ የሰው ልጅ በመከራ የሰው ልጅ በጭንቅ የሰው ልጅ በችግር ውስጥ መኖሩን ሲያይ ሲገነዘብ ተነሳ። ለእናታችን ተነሳ፣ ለአባቶቻችን ተነሳ። ዛሬ በሰፊው በየዓመቱ የምንማረው ልብን ሰቅዞ የሚይዝ ሕሊናን የሚቆጠቁጥ ከአይምሮ በላይ የሆነ የእስራኤላውያን ግፍ ነው። የእስራኤላውያን መከራ ነው። የሌሎችም የአባቶቻችን ጸዋትወ መከራ አለ። ቅዱስ ሚካኤል ያሻገራቸው፣ ቅዱስ ሚካኤል የጎበኛቸው፣ ቅዱስ ሚካኤል ያያቸው። ከዛ መካከል አንዷ እንባዋን ወደ ሰማይ የረጨች የሰው ያለ እያለች በመከራ ውስጥ እንድትኖር የተፈረደባት ከእስራኤላውያን ሴቶች መካከል በጭንቋ በመከራዋ ያላገጡ ግብፃውያን የሳቁ ግብፃውያን ያፌዙ ግብፃውያን ምጧት ይመጣና በምጧ ሰዓት እባካችሁ አሳርፉኝ፣ ምጤ መጥቷል፣ ልጄን በሰላም ልገላገለው፣ አይኔን በአይኔ ልየው፣ አይኔን በአይኔ አይቼ የሰጠኝን ውሃውን አርግቶ ሰው ያደረገውን ፈጣሪዬን ላመስግነው እባካችሁ ብላ ስትለምን ተለማኝ ጠፋ። አበሻ ቢሆን ቀበቶን ፍታ ተብሎ ይንጎራደዳል፣ ይጨነቃል። የምጥን ነገር ያቃል አበሻ ያቃል አበሻ። እነሱ ግን ጨከኑባት። ልጇን ሰው ጭቃ ላይ ጡብ ላይ ወልዳ እንድትረጥ ተፈረደባት። በዚህን ሰዓት እያለኑ በዚህ አምላክ አደረግና የእስራኤል አምላክ እኛን የፈጠረን እኛን የመራን እኛን የሚመግበን በዚህ ከተማ በዚህ መንደር በዚህ ሀገር ውስጥ ያላችሁ በመከራ ውስጥ ያላችሁ ሰው መከራ ውስጥ ያላችሁ ሰው ያላየላችሁ የሚመስላችሁ የሚመስላችሁ በጭንቀታችሁ እግዚአብሔር አለ። ማንን ያስነሳል? እንደ ሙሴ ቅዱስ ሚካኤልን ያስነሳል። እንባችሁን ለማበስ ትራቃችሁበት ወደ በረከት ለማቅረብ ቅዱስ ሚካኤልን እግዚአብሔር ያስነሳዋል። እሱ ብቻ አይደለም። ሙሴ ከተነሳ በኋላ ሕዝቡን ከባርነት እየመራ ወደ ከነዓን ማርና ወተት ወደምታፈሷ ምድር እንዲገቡ ማርና ወተት ብሉይ ከአዲስ ወደምትረጎምባት ወደሚተነተንባት አባቶች ዓለምን ወደሚያነግሥበት ከተማ እንዲመራቸው ሙሴን አስነሳ። እግዚአብሔር እየመራ ወሰደ። ሙሴን የሚመራው ማን ነው? አባቶቻችን የሚመራው ማን ነው? እግዚአብሔር ያስነሳው። ዳንኤል የተናገረለት ስለ ሰው ልጅ ሁሉ በዛን ሰዓት በመከራ ሰዓት በጭንቅ ሰዓት ቅዱስ ሚካኤል ይነሳል፣ በጭንቅ ሰዓት ቅዱስ ሚካኤል ይነሳል ተብሏልና ሚካኤል ተነስቶ እየመራ ወሰዳቸው። የሰማዩን ደመና እያዘዘ አንዱ ሐሩር እንዳይጸናባቸው ሐሩርን ጋርድላቸው እያለ አንዱን ደግሞ ከታች እንቅፋት እንዳይሆንባቸው እንቅፋት እንዳይበዛባቸው መሬት ላይ ሆኖ እንዲመራቸው ሌሊቱን ደግሞ በብርሃን እያበራ ከሰማይ ደመናን እያወረደ እንዲመግብ በሰባት ደመና ነው የሚሉት አባቶቻችን። በሰባት ደመና እየተከበሩ በሰባት ደመና እየታጀቡ ማርና ወተት ወደምታፈሷ ምድር እንዲሄዱ የመራቸው ቅዱስ ሚካኤል ነበር። ወደ በጎ ጎዳና ቅዱስ ሚካኤል ይምራን ወገኖቼ። ከተዋህዶ የሸሸን ከተዋህዶ የራቅን እንደዚህ አይነቱን ደካማ ምሳሌ እያደረጋችሁ ብቃት የሌለውን ምሳሌና ራያ መሆን የማይችለውን ከካህን እስከ ምዕመን ተመልክታችሁ ከተዋህዶ እናት የራቃችሁ ከተዋህዶ ቤት የወጣ
ይመልሳችሁ። ቅዱስ ሚካኤል እየመራ ወደ ቤቱ ይመልሳችሁ። ወደ ተዋህዶ ወደ ቤቱ ይመልሳችሁ። ወደ ተዋህዶ ይመልሳችሁ። እውነት ያለው በዚህ ነው። ጽድቅ ያለው በዚህ ነው። እምነት ያለው በዚህ ነው። ክርስትና ያለው በዚህ ነው። እውነተኛ ስብከት ያለው በዚህ ነው። እግዚአብሔር መስዋዕትን የሚቀበልበት የሚያሳርግበት የልጆቹን መስዋዕት የሚያሸተው በዚህ ቤት ነውና እውነት ወደ ሆነው ተዋህዶ እግዚአብሔር ይምራን። እየመራ ወሰዳቸው። ማን? ቅዱስ ሚካኤል። ወገኖች ወደ በጎ ይምራን ቅዱስ ሚካኤል። እየመራ ሲወስዳቸው ምን ገጠማቸው? መቼም የእስራኤላውያንን ታሪክ ሁሉ ጊዜ በየዓመቱ ስለሚነገር ታውቁታላችሁ። የተንጣለለ የኤርትራ ባህር ነው የገጠማቸው። ያንን ባህር ጠላት ከኋላ እነሱን ለመመለስ ጉልበት ብዝበዛ የሚባለውን ተለማምደውታል። ከ400 በላይ ጦም እየገነቡ ዛሬ የግብፅ ፒራሚዶች የዓለም የቱሪስት መስህብ ቦታ ናቸው። ገቢ ያስገኛሉ። ግብፃውያን ከዛ ይጠቀማሉ። የእስራኤላውያን ላብ ነው ይላሉ። የእስራኤላውያን ደምና አጥንት ነው ይላሉ አባቶቻችን ሲያስተምሩ። ስለዚህ ያንን መከራ እዛ ቦታ ላይ መልሰው እንዲገነቡ ሌላ ስራም እንዲሰሩ ከተማዋን እንዲያለሙ ነፃ ጉልበት ተገኝቷልና ከሀገራቸው ተነቅለው ሲወጡ ፈርዖን ከነሰራዊቱ ከኋላ እነሱን ለመመለስ ወደ ባርነት እንዲመለሱ እነሱም ወደፊት ሲተሙ መንገድ ላይ ግን ብዙ መከራ ነበረ። እንዳሰቡት አልሆነላቸውም ነበረ። የ40 ቀን ጉዞ ብዙ መከራ ገጥመውን ጉዳያችን መንፈሳዊ ጉዳያችን ስጋዊ ጉዳይ ሆኖብን የጀመርናቸው ማህበራት አልተቋረጡም። የጀመርነው የጽድቅ ስራ አልተቋረጠም። የጀመርነው መንፈሳዊ ጉዞ አልተቋረጠም። ወደ ስጋ ጉዞ አልተቀየረም። ተቀይሯል። ሐሳባቸው ተለወጠ። እንደዛም ሆኖ ታገሳቸው። ቀኑን አረዘመባቸው እንጂ የገባላቸውን ቃል ኪዳን ግን ጨርሰው አልተወም። ቃል ኪዳኑን አልረሳም። ቃል ኪዳኑን አልተወም። ጉዞ አሰልቺ ቢሆንም 40 ዓመት ሙሉ የፈጀው ጉዞ መጨረሻ ላይ የኤርትራ ባህር ገጠማቸው። የኤርትራ ባህር ከፊት ያስፈራል። እነሱ ሲደርሱ ከኋላ ጠላት ሲደርስ ሙሴ ጮኸ። የሚረዳኝ ሲመራኝ የነበረ እግዚአብሔር ለዚህ ሕዝብ ያስነሳው ቅዱስ ሚካኤል የታላለ ቅዱስ ሚካኤል ፈጥኖ ደራሹ ከነቢያቱ ከአባቶቻችን ጋር የነበር ከደጋጎቹ ጋር የነበር ከአባቶች ጋር የነበር የታላለ ቅዱስ ሚካኤል መጣ። ቅዱስ ሚካኤል ሙሴን እጅህን አንሳ ነው ወገኖች፣ እጅህን አንሳ ነው። ሙሴ እጁን አነሳ። ተንሳለን የነበረ የኤርትራ ባህር ተከፈተ። እስራኤላውያን ተሻገሩ። ግብፃውያን ከዋዳ ሲገቡ እነሱን አጥረግጎ ወሰዳቸው። ይህንን መልአክ ነው የምናከብረው። ይህንን መልአክ ነው የምናገለግለው። ይህንን መልአክ ነው በዛሬው ቀን የምንጠራው። ባህርን ከፍሎ የሚያሻግር መልአክ ወገኖቼ፣ በችግራችሁ በመከራችሁ ሁሉ ከፍሎ ያሻግራችሁ። ማን ያሻግረን? ቅዱስ ሚካኤል። ለዚህ ነው ቅዱስ ሚካኤል የተነሳው። ይሄ ብቻ አይደለም የቅዱስ ሚካኤል ስራ። ኢትዮጵያንን ማንሳት ይፈልጋል፣ መቀስቀስ ይፈልጋል፣ የተኛውን የአፍሪካን ወጣት አይምሮ መቀስቀስ ይፈልጋል። ቅዱስ ሚካኤል ሲከብር፣ ዛሬ ሲገለጥ፣ ዛሬ ሲነሳ መነሳት ብቻ አይደለም የተከበረበትም የተሾመበትም ቀን ነው። ቅድም ነግሬያቸዋለሁ። ሲሾም ዝም ብሎ አይደለም፣ እኛን ለመሾም ነው። እኛን ለመጠበቅ ዘመን ለ3000 ዘመናት የቃል ኪዳኑን ታቦት ተሸክማ አምላከ ሚካኤል የምትል አምላከ ተክለ ሃይማኖት የምትል አምላከ ገብረ መንፈስ ቅዱስ የምትል ብቸኛው ሀገር ማናት? ኢትዮጵያ ናት እኮ። ስለዚህ እግዚአብሔር ከኢትዮጵያ ምን ይፈልጋል? በዚህ ልክ ወገኖቼ የቃል ኪዳኑን ታቦት መሸከም ብቻ አይደለም፣ ፍቅርን የሚሸከም አእምሮ ከኛ ይፈልጋል። ልማትን የሚሸከም አእምሮ ከኛ ይፈልጋል። ከሁሉም ብሔረሰቦች ማንነታችን፣ ዘውጋችን፣ ክብራችን ሆኖ እናታችን ኢትዮጵያ ሳትዘነጋ እናታችን ኢትዮጵያ ሳትረሳ ለእናት ለኢትዮጵያ የሚጮህ ድምፅ የሚሆንላት አንድነቷን የሚጠብቅላት ልጅ ትፈልጋለች፣ ወጣት ትፈልጋለች፣ አባት ትፈልጋለች፣ እናት ትፈልጋለች። ማን? ኢትዮጵያ። ከዛ ተሻግሮ ለአፍሪካ የሚሰራ ኩሩ አፍሪካዊ ነኝ፣ እርም ኢትዮጵያዊ ነኝ፣ ኩሩ
አፍሪካዊ ነኝ ብሎ የሚናገር ይህንን ሀሳብ የሚያስብ አይምሮ ማንሳት ይፈልጋል፣ መቀስቀስ ይፈልጋል። የደወል መቀስቀስ ይፈልጋል። የደወል መጥቆም በአይምሯችን መምታት ይፈልጋል። ያኔ ነው ቅዱስ ሚካኤል በልቦናችን የሚነሳው። ስለዚህ ቅዱስ ሚካኤል ለሁላችንም፣ ቅዱስ ሚካኤል ለኢትዮጵያ፣ ቅዱስ ሚካኤል ለካህናቱ፣ ቅዱስ ሚካኤል ለምዕመናኑ፣ ቅዱስ ሚካኤል ለድሆቹ፣ ቅዱስ ሚካኤል ለሁሉም የሚነሳበት ጊዜ ነው። ለሁላችንም የሚነሳ ከተኛንበት ያንሳል። ለክቡር አባታችን ለክቡር መላከ ምሕረት አባ ገብረመድኅን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ያስተማረን የመከረን ልዑል እግዚአብሔር አምላካችን ክብር ምስጋና ለስሙ ይሁን። እግዚአብሔርና ምስጋና እንጂ እንዴት ነው? እግዚአብሔር መንፈስ ቅዱስ ባቀበላቸው በአጭር ደቂቃ ብዙ ቁም ነገር ነግሮናል፣ አስተምሮናል። በሰማነው ቃል ተባርከን በሰማነው ቃል ፍሬ አፍርተን ዜጎች እንድንሆን የአባቶቻችን አምላክ ልዑል እግዚአብሔር ይርዳን። አባቶቻችን አምላክ ልዑል እግዚአብሔር ይርዳን። እሳቸው እንዳሉት በዓሉ የነፃነት በዓል ነው። መልአኩ ቅዱስ ሚካኤል የከበረበት የነገሰበት ዕለት ነው። እስራኤላውያን ነፃነታቸው የታወጀበት ወመረሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት። እሳቸው እንዳሉ አባታችን ሌሊቱን በአበ ብርሃን አምድ እየመራቸው ፀሐይ ደግሞ እንዳቃጥላቸው ደመናን እያዘዘ በደመና እየጋረዳቸው ወደ ምድረ ርስት ነፃ ወደምታወጣ ወደ ሰማያዊት ኢየሩሳሌም አምሳያ ወደ ሆነችው ወደ ምድረ ርስት እንዲገቡ አድርጓቸዋል። እኛ በኃጢአት ውስጥ ያለን፣ በመከራ ውስጥ ያለን፣ በስቃይ ውስጥ ያለን፣ በእንባ ውስጥ ያለን፣ በጦርነት ውስጥ ያለን፣ በመገፋፋት ውስጥ ያለን፣ በጭንቀት ውስጥ ያለን ነፃነት ያጣን በራሳችን ኃጢአት ከእግዚአብሔር የተለየን እነሆ አባታችን እንዳሉት ቅዱስ ሚካኤል እንዲነሳልን፣ በአማላጅነቱ እንዲነሳልን፣ በበረከቱ እንዲነሳልን በፊቱ ቆመን ተንበርክከን እግዚአብሔርን መማፀን ያስፈልጋል። ይልቁንም ደግሞ ለሀገራችን ለኢትዮጵያ ዛሬ የመዳን ቀን ዛሬ ተብሏልና ዛሬ እግዚአብሔር ኢትዮጵያችንን ሰላም እንዲያደርጋት፣ ዛሬ ኢትዮጵያችንን የሚሰደዱት ሁሉ ስደታቸው በቃ ተብሎ በሰላም እንዲኖሩ እኛም በሰላም እንድንኖር ኢትዮጵያውያን በሙሉ እምነት ያለበት ሀገር ነው። እግዚአብሔርን የምናመልክ በመጽሐፍ ቅዱስ ከ40 በላይ የኢትዮጵያ ስም ተጠርቷል። መገለጫዋ ፈጣሪ እግዚአብሔር ነው። መገለጫዋ እናታችን ድንግል ማርያም ናት። መገለጫዋ ሰማያዊያኑ ቅዱሳን መላእክት ናቸው። መገለጫዋ ቅዱሳን አበው መነኮሳት፣ አበው ካህናት፣ ሊቃውንቱ ናቸው። የዚህ ሁሉ ጸሎት እግዚአብሔር ተቀብሎ የዚህን ሁሉ ጸሎት መድኃኔዓለም ክርስቶስ ተቀብሎ ለሀገራችን ለኢትዮጵያ ሰላም ያምጣልን። መልአኩ ቅዱስ ሚካኤል ይነሳልን፣ በምልጃው ይነሳልን። አሁን ቅዱስ ሚካኤል ተራዳይ መልአክ ነው። ለተቸገሩት ችግራቸውን የሚያስወግድላቸው፣ ዘር ፍሬ ላጡት ልጅን የሚሰጣቸው፣ በመከራ ውስጥ ያሉትን የአንበሳን መንጋጋ ዘግቶ የሚያድን መልአክ ነው። የታየን መልአክ እግዚአብሔር አውዶሙ ለእለ ፈርህዎ። የእግዚአብሔር መልአክ በእኒህ በፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ ተጽፏል። መልአኩ እኛ የምንፈራው ከሆነ
በመካከላችን አለ፣ በመካከላችን አለ፣ በዙሪያችንም ይሰፍራል፣ ደግሞም ያድነናል። ደግሞ መከራችንን ሊያስወግድልን እግዚአብሔር የሰጠው ጸጋ ነው። ደግሞም ስንጠራው ወደኛ ሊመጣ ፈጣን ነው። ከፍጥነቱም የተነሳ ቅዱሳን መላእክት ከፍጥነታቸው የተነሳ አንዱ መልአክ በአንዱ መልአክ ውስጥ ማለፍ ይችላል። ረቂቃን ናቸው፣ የሚራዱ ናቸው፣ ተራዳኢያን ናቸው። የነሱ ተሰጦቻ ተራዳኢያን ናቸው። የነሱ ተሰጦቻ የነሱ ተሰጧቸው ጸጋቸው እኛን መራዳት ነው፣ እኛን ማገዝ ነው፣ እኛን ከመከራ ማውጣት ነውና እግዚአብሔር ሁላችንንም ከመከራ እንዲያወጣን ከችግር እንዲጠብቀን የመልአኩ የቅዱስ ሚካኤል አማላጅነት ተራዳይነት ከሁላችን ጋር እንዲሆን የአምላካችን ቅዱስ ፈቃዱ ይሁንልን። እግዚአብሔር ከሁላችን ጋር ይሁን። ከዚህ በመቀጠል ለክቡር አባታችን ቃልዎትን ያሰማልን። እግዚአብሔር ስለታቸውን የፈጸመላቸው ምዕመናን እንዲነገርላቸው ስላሉን በሥርዓተ ገብርኤል የፍርድ ቤት ጉዳይ ቅዱስ ሚካኤል በሰላም ተፈጸመልኝ። 10 ሺህ ብር አስገብቷል። ለብላችሁ አመስግኑልን። ወለተ ሥላሴና ገብረ ኪዳን በተወካይ ከውጭ ከአሜሪካ ለህንፃ መሳሪያ 5000 አመስግኑልን። ኃይለ ኢየሱስ ዕለት 5000 ብር ስሜን ቅዱስ ሚካኤል ያውቀዋል። ለ6 ዓመት ያሰብኩትን ስለፈጸመልኝ 10000 ብር። ስርጉተ ሚካኤል 12000። ወለተ ጊዮርጊስ ስዕለት 10000 ስሜን ቅዱስ ሚካኤል ያውቀዋል። አንድ ጥላ። ኃይለ ማርያም ስዕለት 5000። ልጄ ወለተ ጽዮን ስለተሻላት እንጨት ሲከለክላት ነበረ። አሁን ሙሉ ችግሯ ስለተወገደላት 50 ብር አስገብቷል። ልባቸው አመስግኑልን። ወንደ ገብርኤል በዚሁ በደብራችን በጸበሉ ስለተፈወሰ 10 ብር። ወንድሜ ወደ እምነቱ ስለመለሰልኝ እህቱ ናት 1000 ብር አስገብቷል። ልባቸው አመስግኑልን። ስለተመሰገነ ነው። ከዚህ በመቀጠል ክቡር አባታችን መላከ መንክራት ኃይሌ አብርሃ የዚህ ታላቅ ደብር ዋና አስተዳዳሪ ለአገልግሎት የማይደክሙ ለማልማት የማይደክሙ ሁልጊዜም ለቤተ ክርስቲያናቸው የማይከፍሉት ዋጋ የሌለ ለቤተ ክርስቲያናቸው የሚጨነቁ ታላቅ አባት ነገን የሚያስቡ ይህንን የምትመለከቱትን ህንፃ ሁሉ ነገን አስቦ ቤተክርስቲያን ራስ አገዝ መሆን አለባት። ቤተክርስቲያን መረዳት ሳይሆን መርዳት አለባት ብለው ሩቅ በማሰብ በሄዱበት ቦታ ሁሉ ቤተክርስቲያንን የሚያለሙ ታላቅ አባታችን ናቸው። እሳቸው ከዚህ የሚቀጥለውን መርሃ ግብር ይመራሉ። እኔ እዚሁ ላይ ይበቃኛል። እንኳን አደረሳችሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅን፣ የአዲስ አበባ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን መልአከ ምሕረት ቆሞስ አባ ገብረ እግዚአብሔር የለምኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር ርዕሰ ደብረ መሐሪ ኃይሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የትንሣኤ ማተሚያ ድርጅት ዋና ስራ አስኪያጅ፣ ክቡር መምህር ሰለሞን ዳዊት የደብራችን ደረንገታቸው የደብሮ ህንፃ ኮሚቴ ሊቀመንበር፣ የደብሮ ሰበካ ጉባኤ ምክትል ሊቀመንበር አቶ ወሰን፣ የደብሮ ሰበካ ጉባኤ አባላት፣ የደብሮ የህንፃ ኮሚቴ አባላት፣
የደብሩ ሊቃውንት፣ ካህናት፣ ዲያቆናት፣ መላው ሰራተኞች፣ የደብሩ ሰንበት ትምህርት ቤት መዘምራን፣ ሊቃውንተ ቤተ ክርስቲያን፣ እንደዚሁም ከርቆም ከቅርብም መጣችሁ በዚህ ቅዱስ ስፍራ ላይ የተገኛችሁ እግዚአብሔርን የሚወዳችሁ ቅዱስ ስፍራ ላይ የተገኛችሁ እግዚአብሔርን የሚወዳችሁ እግዚአብሔርን የምትወዱት እግዚአብሔርን የሚወዳችሁ አባቶች፣ እናቶች፣ ሕፃናት በሙሉ የእግዚአብሔር ሰላምታ እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር አምላካችን ለዚህ ሰዓት ለዚህ ዕለት ስላደረሰን ክብረ ምስጋና ለእሱ ይሁን። አምላክ ቅዱስ ሚካኤል